ወቃልና አሁን ካለህበት ፖዚሽን ብትወድቅ እና ትናንት የነበርክበትን ማንነት ላይ ብትደርስ እግዚአብሔርን ታምነዋለህ? ድጋሚ እውነት አምናለሁ። ጌታም ጽጌ ይህን በደንብ ልሽ እውነት በእግዚአብሔር ላይ አስብ። ቆይ አስብ በደንብ ስላሰብኩ ነው። እኔ ማለት ሁሌ እኔ ባይዜ አይምሮዬ አሁን ከኔ ጋር ምናምን የምትውይ ሰው ብትሆኚ ልትሰላች ትችላለሽ። አይምሮዬ እንደዚህ አይነትን የህይወት ጥያቄዎች ሁሌ የሚጠይቅ ሰው ነኝ። ለምሳሌ መንገድ ላይ ለምሳሌ አንድ ቆንጆ መኪና ላይ ከቤተሰቦቹ ጋር የተቀመጠ ህፃን አይቼ አንድ ደግሞ እናቱ ተሸክመው የምትለምን ህፃን ሳይ መንገድ ላይ ሰድልኝ ዛሬ እኮ ነው የምልሽ እግዚአብሔር ወይ የእነዚህ የሁለቱ ህፃናት ዕጣ ፈንታ ለምን እንዲሆነ ብዬ የምጠይቅ ሰው ነው። እስቲል ዛሬ በጣም ነው በቃ እንደዚህ አይነት ኩዌሽኖች ጠይቃለሁ እና በጣም ብሌሲንጎችን ካውንት አረግና እግዚአብሔር ወይ ለእነዚህ ብሌሲንጎች በጣም አመሰግናለሁ። ግን በጣም ማመሰግንህ እነዚህ ብሌሲንጎች ስላሉኝ ብቻ አይደለም። እኔ ባይዚህ ኢቨን እስከዛሬ በህይወት ስለመኖሬ እግዚአብሔርን በጣም ይገርመኛል። ኢቨን ጤነኛ አይምሮ መያዜ፣ እንደ ሰው ማሰቤ፣ በዚህ መንገድ ከሰዎች ጋር መግባባትና ማውራት መቻሌ እንደዛ የተፈቀደልኝ ሰው አልነበርኩም። እኔ ይሄ በዓለም ካልኩሌሽን ቢሆን 11-12 ዓመቴ ላይ መሞት ልጅ ነበርኩ ምናልባት፣ ወይ ደግሞ ማርድ ምናምን ሰው ነበርኩ። ገባሽ? እና የኔ ብሌሲንግ ዛሬ በዚህ ደረጃ ላይ ቆሜ ምናምን መታወቂ ምናምን ሳይሆን በዚህ ልክ አንድ በዚህ እድሜ ላይ ያለ በደንብ ማሰብ ማሰላሰል የሚችል ሰው ሊያወራ የሚችለውን ወሬ ማውራት መቻሌ ኢዝ አ ብሌሲንግ ለኔ። ሶ ነገ ኢፍ አይ ቢካም ኖ ዋን እግዚአብሔር ጠብቆ ያለኝ አይምሮ አለ ብዬ አስባለሁ። ገብቶሻል? በጣም ብሌስድ የሆነ አይምሮ እንደገና መነሳት ይችላለሁ ብዬ አምናለሁ እኔ። ለዛ ሰው ብሌሲንግን እግዚአብሔር ላይ ያለኝ እምነት በብሌሲንጎቼ ሳይሆን በህይወት በመኖሬም ጭምር ነው ያለው ልልሽ ነው።